ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በአዲሱ አሰልጣኝ ዣቪ አሎንሶ እየተመራ የሚገኘው ቼልሲ የቅድመ ውድድር ወይም ደግሞ ፕሪሲዝን ዝግጅት ለማድረግ ወደ አውስትራሊያ አቅንቷል። በቀጣይ ወደ ኢንዶኔዥያ፣ ወደ ማሌዥያና እንደዚሁም ወደ ሆንግ ኮንግ በማምራት ከተለያዩ የአውሮፓ ክለቦች እንደዚሁም የሀገር ውስጥ ክለቦች ጋር የወዳጅነት ጨዋታ ያደርጋል ተብሎ ይጠበቃል። ለመሆኑ ቼልሲ በሚቆይባቸው የ20 ቀናት የቅድመ ሲዝን ወይም ደግሞ ፕሪሲዝን ዝግጅት ላይ ከነማን ይጫወታል፣ እነማን የትኞቹ ክለቦች ቼልሲን ይፈትኑታል የሚለውን ጉዳይ በስፋት እንመለከታለን። አዳዲስ ተከላካዮችን በማስፈረም የተከላካይ ክፍሉን በሚገባ እያጠናከረ የሚገኘው ቼልሲ አሁን ደግሞ በተከላካይ ክፍሉ ላይ መጠነ ሰፊ የማጽዳት ዘመቻ ሊያደርግ እንደሆነ ታውቋል። ከ5 በላይ ቼልሲ ተከላካዮች ቼልሲን ይለቃሉ ተብሎ ይጠበቃል። ለመሆኑ በተከላካይ ክፍሉ ላይ ቼልሲ ሊፈጽም ያሰበው የማጽዳት ዘመቻ እነማንን ይመለከታል? እነማንስ በቼልሲ ሊቆዩ ይችላሉ? የትኞቹ ተከላካዮችስ ቼልሲን ይለቃሉ የሚለውን ጉዳይ እንመለከታለን። ሊቨርፑልና ማንቸስተር ሲቲ ፔድሮ ኔቶን ለማስፈረም ፍላጎት እንዳላቸው ተገልጿል። ቼልሲ በፔድሮ ኔቶ ላይ ያለው አቋም ምንድነው የሚለውን ጉዳይ እንመለከታለን። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የቼልሲን የቅድመ ውድድር ወይም ደግሞ ፕሪሲዝን ዝግጅትን እንመለከታለን። በቼልሲ አዲሱ አሰልጣኝ ዣቪ አሎንሶ እየተመራ የሚገኘው የለንደኑ ኃያል ክለብ ቼልሲ የቅድመ ውድድር ወይም ደግሞ ፕሪሲዝን ዝግጅት ለማድረግ ወደ አውስትራሊያ አቅንቷል። አሁን ላይ አውስትራሊያ ደርሷል። በሲድኒ ስታዲየም ላይ ልምምድ እያደረገ ይገኛል። ማክሰኞ አመሻሽ አካባቢ የመጀመሪያውን የወዳጅነት ጨዋታ ከአውስትራሊያው ክለብ ከዌስተርን ሲድኒ ወንድረስ ጋር የሚያደርግ ይሆናል። ቼልሲ እንግዲህ በአውስትራሊያ ስታዲየም ተገኝቶ ልምምድ በሚያደርግበት ሰዓት ከ5000 በላይ ደጋፊዎች የቼልሲ ልምምድ ብቻ ለማድረግ በስታዲየም ተገኝተው ነበረ። ይህም እንግዲህ ቼልሲ በአውስትራሊያ ምን ያህል ተወዳጅ ክለብ እንደሆነ የሚያሳይ ነው። ቼልሲ እንግዲህ የመጀመሪያውን የፕሪሲዝን የወዳጅነት ጨዋታ ከዚሁ ከዌስተርን ሲድኒ ከተባለ ክለብ ጋር የሚያደርግ ይሆናል ማለት ነው። በአውስትራሊያ እንግዲህ ማክሰኞ አመሻሽ አካባቢ የሚያደርገው ጨዋታ የመጀመሪያ ወዳጅነት ጨዋታ እጅግ ተጠባቂ ነው። እንግዲህ አውስትራሊያ ለረጅም ዓመታት በእንግሊዝ ቅኝ ግዛት ስር እንደነበረች ይታወቃል። አብዛኛው ህዝቦቿ 30 እና 40% የሚሆኑ ህዝቦቿ የእንግሊዝ ዝርያ እንዳላቸው ይታመናል። እንግዲህ የእንግሊዙ ንጉስ ቻርልስ 3ኛ የአውስትራሊያ ርዕሰ ብሔር ነው። እንግዲህ እንግሊዝና አውስትራሊያ እጅግ ጠንካራ የኢኮኖሚ፣ የማህበራዊ፣ የፖለቲካ ግንኙነት ያላቸው ሀገሮች ናቸው። ለዚህም ነው እንግዲህ ቼልሲ በቅድሚያ የፕሪሲዝን ዝግጅት ለማድረግ ወደ አውስትራሊያ የተጓዘው ማለት ነው። ቼልሲ ፉትቦል ክለብ ከአውስትራሊያው ክለብ ጋር ከተጫወተ በኋላ ቅዳሜ ቀን ደግሞ ከእንግሊዙ ሌላኛው ክለብ ቶትናም ሆስፐር ጋር የሚያደርገው ጨዋታ እጅግ ተጠባቂ ነው። ቼልሲ ይህንንም ጨዋታ የሚያደርገው እንደዚሁ በአውስትራሊያ ሲድኒ ላይ ይሆናል ማለት ነው። ቼልሲ በዚህ ጨዋታ በሚገባ የሚፈተንበት ይሆናል። ምክንያቱም ቶትናም ሆስፐር በክረምት የዝውውር መስኮት በርካታ ወሳኝ ተጫዋቾችን ያስፈረመ ክለብ ነው። በእንግሊዝ ፕሪሚየር ሊግ ላይ እንደዚሁ ጠንካራ የዋንጫ ተፎካካሪ ይሆናል ተብሎ ይጠበቃል። ምክንያቱም እጅግ ታለንት ያላቸውን ተጫዋቾች፣ በርካታ ተጫዋቾችን ከሌላው ጊዜ በተለየ መልኩ በማስፈረም ነው እንግዲህ ቶትናም ፕሪሚየር ሊጉን ለመጀመር ያሰበው። ስለዚህ ቅዳሜ ቀን በአውስትራሊያ ሲድኒ ቼልሲ ከቶትናም የሚያደርገው ጨዋታ ዣቪ አሎንሶ ራሱን በሚገባ የሚፈትሽበት ጨዋታ ይሆናል። ስለዚህ በመጀመሪያ ጨዋታ ከዌስተርን ሲድኒ ጋር ይጫወታል። ከዛ በኋላ ከቶትንሃም ሆስፐር ጋር ጨዋታውን ያደርግና ቼልሲ በአውስትራሊያ ያለውን አጠቃላይ ፕሪሲዝን ዝግጅት በማጠናቀቅ ወደ ሆንግ ኮንግ ያመራል ማለት ነው። ሆንግ ኮንግ እንደምታውቁት በእንግሊዝ አስተዳደር ስር ለረጅም ዓመታት የቆየች የቻይና አንድ ክፍለ ግዛት ነች። እስከ 1997 ድረስ በእንግሊዝ አስተዳደር ስር ነበረ። ከዛ በኋላ ነው እንግዲህ ወደ ለቻይና ሪፐብሊክ የተሰጠችው። ምንም እንኳን ሆንግ ኮንግ የቻይና አካል ብትሆንም ብዙ ነገሯ ከቻይና የተነጠለ ነው። አጠቃላይ የኢኮኖሚ ሲስተሟ፣ የፖለቲካዋ ሁኔታ የተነጠለ ነው። ምክንያቱም ረጅም ጊዜ በእንግሊዝ አስተዳደር ስር ስለነበረች ሞር ከእንግሊዞች የተቀዳ የኢኮኖሚ፣ የማህበራዊ፣ የፖለቲካ አስተሳሰብ ያላት ሀገር ነች። ለዛም ይመስላል እንግዲህ ቼልሲ ወደ ሆንግ ኮንግ ከአውስትራሊያ በኋላ ወደ ሆንግ ኮንግ ለማቅናት ያሰበው። ሆንግ ኮንግ እንግዲህ የተወሰኑ ቀናትን በመቆየት የወዳጅነት ጨዋታ ከጁቬንትስ ጋር የሚያደርግ ይሆናል። ጁቬንትስም እንደዚሁ በጣሊያን እንግዲህ በጣም
በጣም ጠንካራ ከሚባሉ ክለቦች መካከል አንዱ ነው። ቼልሲም በዚህ ጨዋታ በሚገባ የሚፈተን ይሆናል። ራሱን ዣቪ አሎንሶ ራሱን የሚፈትሽበት ጨዋታ ይሆናል ማለት ነው። የቼልሲ እንግዲህ የሆንግ ኮንግ ቆይታውን በማጠናቀቅ ከዛ በኋላ ወዴት ነው የሚያቀናው? ወደ ኢንዶኔዥያ የሚያቀና ይሆናል። በኢንዶኔዥያም ጥቂት ቀናት በመቆየት እዛም እንደዚሁ ከሌላኛው የጣሊያን ክለብ ኤሲ ሚላን ጋር ጨዋታውን ያደርጋል። ከኤሲ ሚላን ጨዋታውን ካጠናቀቀ በኋላ ወደ እዛው ጎረቤት ወደ ሆነችው ሀገር ቼልሲ ወደ ማሌዥያ ያቀናል። ማሌዥያም በሱልጣን ኢብራሂም ስታዲየም በመገኘት ከዳሩል ታሲም ከተባለ የሀገሪቱ ክለብ ጋር የማሌዥያ ክለብ ጋር የወዳጅነት ጨዋታውን የሚያደርግ ይሆናል ማለት ነው። ቼልሲ እንግዲህ በኢንዶኔዥያ ያለውን በማሌዥያ ያለውን ሁኔታ በማጠናቀቅ ወደ እንግሊዝ ይመለሳል። ወደ እንግሊዝ ከተመለሰ በኋላ አንድ የወዳጅነት ጨዋታ ያደርጋል። ኦገስት 15 ማለትም የእንግሊዝ ፕሪሚየር ሊግ ሊጀምር አንድ ሳምንት ያህል ሲቀረው ማለት ነው ከስፔኑ ሌላኛው ክለብ ሪያል ሶሴዳድ ጋር ጨዋታውን የሚያደርግ ይሆናል ማለት ነው። ስለዚህ የቅድመ ዝግጅት ውድድሩ የቼልሲ ይህንን ይመስላል። የመጀመሪያውን ጨዋታ ማክሰኞ ከዌስተርን ሲቲ ጋር ያደርጋል። ከዛ በኋላ ከቶትንሃም ሆስፐር፣ ከዛ በኋላ ከጁቬንትስ እንደዚሁም በቀጣይ ከኤሲ ሚላን እንደዚሁም ከዛ በኋላ ከዳሩል ታሲም ከተባለ የማሌዥያ ክለብ ጋር ያደርጋል። በመጨረሻም ከሪያል ሶሴዳድ ጋር ጨዋታውን ያደርግና የቼልሲ የፕሪሲዝን ውድድር ይጠናቀቃል ማለት ነው። የቼልሲ እንግዲህ አጠቃላይ የቅድመ ዝግጅት ውድድር የ20 ቀናት ያህል የሚቆየው የፕሪሲዝን ዝግጅት ሙሉ ፊክስቸር ይህንን ይመስላል። ወደ ሌላኛው ዘገባ ስንሸጋገር የቼልሲን የተከላካይ ክፍል እንመለከታለን። የተከላካይ ክፍሉን በሚገባ እያጠናከረ የሚገኘው ቼልሲ አሁን ደግሞ በቼልሲ የመከላከል ቦታ የሚገኙ በርካታ ተጫዋቾችን ከቼልሲ ቤት የማስወጣትና የማጽዳት ስራ ሊጀምር እንደሆነ ታውቋል። ቼልሲ እንግዲህ የተከላካይ ክፍሉን በሚገባ እያጠናከረ ይገኛል። ከዚህ በፊት የነበሩ ተከላካዮችን በመሸጥ በአዲስ ለመተካት እየተንቀሳቀሰ ይገኛል። ከዚህ በፊት እንግዲህ ከአንድ ቀናት በፊት ቼልሲ የክሪስታል ፓላሱን አስደናቂ ተከላካይ ማስፈረም ችሏል። ስለዚህ እሱ የመሃል ተከላካይ ማስፈረሙን ተከትሎ ከዚህ በፊት የነበሩ በርካታ ተከላካዮችን ሊያጸዳ እንደሆነ ታውቋል። ከነዚህ መካከል ባዲያሽሌ፣ ዌስሊ ፎፋና፣ ማማዱ ሳር እንደዚሁም ቻሎባ፣ ቶሲና ደርባዩ እነዚህን 5 ተከላካዮች ቼልሲ ሊያሰናበት እንደሆነ ነው የተገለጸው። ገዢ በቋሚነት የሚወስዳቸው ክለብ ከተገኘ ቼልሲን ለመሸጥ አይኑን አያሽም ተብሏል። ካልሆነ ደግሞ እንደ ሁኔታው እየታየ አንዳንዶቹን በውሰት የመስጠት ፍላጎት አለው ተብሏል። ቼልሲ እንግዲህ የተከላካይ ክፍሉን በሚገባ በማጠናከር እነዚህን እንግዲህ 5 ተከላካዮችን ሊቀንስ እንደሆነ ነው የተገለጸው። የነዚህ 5 ተከላካዮች መቀነስ ቼልሲ ምን ያህል የተከላካይ ክፍሉ ላይ ጠንካራ አብዮት እያደረገ እንደሆነ የሚያመላክት ነው። ስለዚህ የመሃል ተከላካዮቹ እነዚህ ከወጡ ሌሎቹ ግን በቼልሲ ቀሪ ይሆናሉ። በዋናነት ኮልዊል አለች። ኮልዊል የመሃል ተከላካይ ነው። በቼልሲ ቤት የማይነካ ተጫዋች ይሆናል። አቾምፖንግ አለ። አቾምፖንግም እንደዚሁ በቼልሲ ተስፋ የሚጣልበት የመሃል ተከላካይ ነው። ሌላው አዲስ ከክሪስታል ፓላስ የፈረመው ማክሰንስ ላክሩሃ እንደዚሁ የቼልሲ የመሃል ተከላካይ ክፍሉን በሚገባ ይመሩታል ተብሎ ይጠበቃል ማለት ነው። ቼልሲ እንግዲህ የመሃል ክፍሉን የተከላካይ ክፍሉን ለማጠናከር በሚገባ እየሰራ ይገኛል። እነዚህን ከላይ ጠቀስኳቸውን ተጫዋቾች በማጽዳት አሁን በጠቀስኳቸው በእነዚህ 3 ተጫዋቾች ብቻ ለማዋቀር ነው እያሰበ የሚገኘው። ወደ ሌላኛው ዘገባ ስንሸጋገር ፔድሮ ኔቶን የተመለከተ መረጃ እናገኛለን። ሊቨርፑልና ማንቸስተር ሲቲ ፔድሮ ኔቶን የማስፈረም ፍላጎት እንዳላቸው ይፋ ሆኗል። በተለይ ማንቸስተር ሲቲ በአዲሱ አሰልጣኝ ኢንዞ ማሬስካ እየተመራ የሚገኘው ማንቸስተር ሲቲ ፔድሮ ኔቶን ይፈልገዋል ተብሏል። ምክንያቱም አዲሱ አሰልጣኝ ኢንዞ ማሬስካ ከፔድሮ ኔቶ ጋር ጠንካራ ግንኙነትና ይሄ በጣም አድናቂው እንደሆኑ ነው የተገለጸው። ለዛም ነው እንግዲህ ወደ ማንቸስተር ሲቲ የማምጣት ፍላጎት እንዳላቸው ተገልጿል። ከዚህ በፊት እንግዲህ ሌላኛውን የቼልሲ ተከላካይ እንደዚሁ የማስፈረም ፍላጎት እንዳላቸው ሲነገር ነበረ። አሁንም እንደዚሁ ፔድሮ ኔቶንም የመውሰድ ፍላጎት አላቸው ተብሏል። ሊቨርፑልም የዚህ ተጫዋች ፈላጊ እንደሆነ ነው የተገለጸው። በአጠቃላይ እንግዲህ ሊቨርፑልና ማንቸስተር ሲቲ ፔድሮ ኔቶን ለማስፈረም ለቼልሲ ይፋዊ ጥያቄ ሊያቀርቡ እንደተዘጋጁ ነው አንዳንድ መረጃዎች እየጠቆሙ የሚገኙት። ቼልሲ ፔድሮ ኔቶን በተመለከተ የያዘው አቋም እስካሁን ይፋ አልሆነም። ነገር ግን ቼልሲ የሚፈልገው ያህል ገንዘብ የሚሰጠው ከሆነ ፔድሮ ኔቶን ለመልቀቅ ዝግጁ እንደሆነ ነው የተገለጸው። እስካሁን ባለው ሁኔታ ቼልሲ ፔድሮ ኔቶን የማቆየትም ሆነ የመሸጥ ሐሳቡን ይፋ አላደረገም። ነገር ግን ሊቨርፑልና ማንቸስተር ሲቲ በደንብ ለቼልሲ የሚፈልገውን ያህል ገንዘብ ማለትም
ከ70 እስከ 75 ሚሊዮን ፓውንድ ያህል ለቼልሲ የሚያቀርቡ ከሆነ ፔድሮ ኔቶ ቼልሲ ለመሸጥ እንደማያቅማማ ነው የተገለጸ የሚገኘው። እንግዲህ በአጠቃላይ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። ማንኛውም ሐሳብ አስተያየት ካላችሁ በኢንቦክስ ላይ ብትጽፉልኝ ደስ ይለኛል። ለነበረን ቆይታ እጅግ አድርጌ ያመሰግናለሁ። መልካም ጊዜ